ፕሮፌሰር እንግዲህ በርካታ ጉዳዮችን ሲያነሱ ገዳ አሁን ካለው የዲሞክራሲያዊ አስተዳደር አሁን በአለም ላይ ከሚታወቀው ዲሞክራሲ ተብሎ ከሚታወቀው አስተዳደር አንፃር ያለውን ትርጉም ነው እየገለጹልኝ ያሉት ገዳ እንደ ዓለም አልፎ በተለይ እንደ የአፍሪካ ቀደምት ስልጣኔ አሁን ደግሞ የዓለም የቅርስ ተብሎ በዩኔስኮ ተመዝግቧል ይህንን ቅርስና ይህንን ሀብት የኦሮሞ ህዝብ ለወደፊቱ ለመንከባከብ አዲሱ ትውልድ ወዳል የበለጠ እንዲጠቀምበት ለማድረግ ለዓለምም ለማሳወቅ ከኦሮሞ ህዝብ ምን ይጠበቃል በተለይ ደግሞ ካሁኑ ጄኔሬሽን ምን ይጠበቃል ይላሉ ኤግዛክትሊ እንግዲህ የአሁኑ ጄኔሬሽን እና መጪው ትውልድ የቁቤ ጄኔሬሽን ለነሱ ነው አድሬስ የሆነው ዴዲኬሽን የመጽሐፉም ለነሱ ነው እነሱ እንዲያነቡት ነው የምፈልገው ምክንያቱም እነሱ እድል አላቸው ወደፊት ለማየት ይችላሉ ይሄንን እንግዲህ ስርዓቱን እናው እንደማያው የገዳ ስርዓት ቅብብል ሲደረግ ኢትዮጵያ ውስጥ በደንብ አርገው ነው የተከታተሉት የቅብብሉን ስርዓት ስለዚህ within Ethiopia ሊደረግ ይችላል
የመንግስቱ ፖሊሲ ከተሻሻለና ለኦሮሚያ የራሷን ስርዓት እንድትተክል ከፈቀደ ይቻላል ካልሆነ the only way that it can be done is when Oromia becomes independent that's total ዋናው ነገር ስርዓቱ ይሄ ነው ተሻሽሎም ሊቋቋም የሚችለው ስርዓት ይሄ ነው ሐሳብ ነው ማቀርበው ያለው አዋቂ ተመራምሮ መርምሮ ተሞክሮ የሚያወጣውን ያደርጋል አይደለም ግን at least as far as planning is concerned እኔ ሐሳቡን ሁሉ አቅርቤያለሁ ድፍረት ይጠይቃል ይሄን ማድረጉ አድርጌያለሁ እስካሁን ፈርቻው ነበር ይሄን ነገር አልነካሁትም ብዙ አመት ሆኗል ማመድ ሐሰን ባከይችን ነገር ጻፍ ይያለ ብዙ ጊዜ ጫጭቆኛል እኔም የአንትሮፖሎጂ ትምህርት አይፈቅድም እንድትመራና ሳጀሽን እንድትሰጥ አይፈቅድም ተመራምረህ ያለውን ሁኔታ ማስረዳት ነው እንጂ ከዛ በላይ ሐላፊነት የለህም የሚል አስተሳሰብ አለ ልክ ነው እኔ ይሄን ተከትያለሁ እስካሁን ድረስ አይደለም አሁን ግን ኦሮሞ ወንድሞቼ በሚሉኝ አስተሳሰብ ተመርጬ ይሄንን መጽሐፍ ፈለኩ ጻፍኩት አሁን እንግዲህ እናያለን ከዚህ ወዲያ ከምን እንደሚደርስ መልካም እንግዲህ ይሄ መጽሐፉ አዲሱ ገዳ በኦሮሚያ የተጻፈው ትክክለኛው ባለ ከኋላ ደብል ያለው እሱ እንደገለጹት ማለት ነው ገዳ አዲሱ መጽሐፉ በቅርብ ጊዜ እንደሚታተም ወይንም ህዝብ እንደሚደርስ ነው እስቲ የህትመቱ ቀን መቼ ነው እንዴት ይገኛል ስለሱ ቀን በኔ ግምት ጁን ገደማ ይወጣል በዚህ አመት በተለያዩ ማክሲመም ጁን ጁላይ ኦገስት ገደማ ዴፊኒትሊ ይወጣል ኦገስት ጁላይ ለኦሳ ስብሰባ አቀርባለሁ ኦክቶበር ደግሞ ቢጊኒንግ ኦፍ ኦክቶበር ለኢሬቻ አውሮፓ ውስጥ ሄጄ አቀርባለሁ ኢሬቻ ሄጄ ያለው ተቀደም የአውሮፓው በጣም ትልቅ ስብሰባ ነው አውሮፓ በሙሉ የሚሰበሰበው እዚያ የኦሮሞ ዲያስፖራ ስለዚህ ለነሱ አቀርባለሁ ከዚያ በኋላ በየጊዜው የኔ አስተሳሰብ ምንድነው ኮሚኒቲዎቹ ራሳቸው በሚያቀርቡት ሪኩዌስት መሰረት ለያንዳንዱ ኮሚኒቲ ሄጄ ፕሬዘንቴሽን አቅርቤ መጽሐፉን ደግሞ ወስድላቸዋለሁ ባት ኦርጋናይዝ መሆን አለበት ይሄ ባለም በሙሉ መንቀሳቀስ ከሆነ ለሁሉም ቀናቸውን ጠብቀው በሲኩዌንስ እንዲሄዱ ለማድረግ ግን ያንዳንዱ ኮሚኒቲ የዚህ ኮፒ የዚህ ፖስተሩ ኮፒ እልክላቸዋለሁ ኢሜል ከላኩልኝ ነው ይሄን ማድረግ የምችለው ኢሜል ከውልኝ እንደ ኢሜል አታችመንት ይሄን ልክላቸዋለሁ አሳትመው ለኮሚኒቲው ማስረጃ ያቀርቡታል ሲያቀርቡት እንዴት አድርገው ኦርደር የሚያደርጉ እንደሚችሉ እዚህ ስር ቀርቧል ዋጋው የመጽሐፉ ዋጋ ስንት እንደሆነ $30 ነው $30 በጣም አነስተኛ ዋጋ ነው 90 ነው የሚሸጠው በሰፊው ገበያ ለኦሮሞ ህዝብ በ30 እንዲሸጥ ነው የሚያደርገው ገቢው ደግሞ ዋናው ዓላማው ምንድነው ከሱ የተገኘ ትርፍ ፔፐርባክ ኤዲሽን ኢትዮጵያ ውስጥ ታትሞ ለህዝብ እንዲዘረጋ ነው ህዝብ ሁሉ እንደሚያገኘው in the meantime ተረጉማለሁ የሚል ሰው ከተገኘ በኦሮሚያ ተተርጉሞ በኦሮሚያ ታትሞ እንዲወጣ ለማድረግም በቂ ገቢ እናገኛለን ከዚህ ገቢው ለዚህ ነው መጽሐፉን ሳታትሞ በራሴ ገንዘብ ነው ያሳተምኩት ግን ችግር የለም የመጀመሪያው 300 እንደዚህ ሲሸጥ ዋጋውን ሸፍኗል ከዚያ በላይ ያለውን ለኦሮሞ ህዝብ እንዲጠቀምበት በተለያየ መንገድ እናደርጋለን መልካም ፕሮፌሰር እንግዲህ አሁን እንደገለጹልኝ መጽሐፉን አሁን በተከሱልኝ አድራሻና መሰረት ለማግኘት ይችላሉ ከዚህም በተጨማሪ በተለያዩ ዩኒቨርሲቲዎች ወይንም ከፍተኛ የትምህርት ተቋማት አገር ቤትም በውጭ ሀገርም ያሉ ተማሪዎችና ምሁራን ለምሁራን ደግሞ ለማድረግ ያሰብኩት ምንድነው አንድ የመጽሐፉን ሪቪው ማድረግ ፈልጋለሁ ለሚል ሰው ነፃ ኮፒስ ልክላታለሁ የተማሩ ኦሮሞዎች ሌሎችም ቢሆኑ
ሪቪው ማድረግ ይፈልጋለሁ ካለ አንድ ነፃ ኮፒ ላክለታል ለአፍሪካን ስታዲስ ኢንስቲትዩሽንስ በዓለም ያሉት ሁሉ አትሊስት አንዳንድ ኮፒ ላክላቸዋል እናስተምራለን ስለዚህ ጉዳይ ያሉ እንደሆነ በብዛት 5-6 ኮፒ ላክላቸዋል ለላይብረሪ የሚሆን ኦሮሞ ወጣቶች ተመራማሪዎች ስለ ኦሮሞ ባህል ስርዓት ነው ጥናት የምናደርገው ያሉ እንደሆነ በቀጥታ ከኔ ጋር ይገናኙ ለነሱም ነፃ ኮፒ ላክላቸዋል መልካም እናመሰግናለን ፕሮፌሰር እንግዲህ ሌላው ደግሞ መጽሐፎን ከመላክና በአድራሻ ከማስተዋወቅን ባሻገር በተለያዩ አገራት በተለይም በዲያስፖራ የሚገኙ የኦሮሞ ኮሚኒቲዎች እርሶን በአካል አግኝተው ለማነጋገር ወይንም ከርሶ ተጨማሪ አስተምሮ ወይንም ማብራሪያ ትምህርት ለማግኘት ቢፈልጉ በምን መልኩ ነው ማግኘት የሚቻለው በምን መልኩ ማቀናኘት ይቻላል በዚህ ላይ ያሰባችሁት ነገር አለ እንግዲህ በሰሚናር መልክ ነው ሊደረግ የሚችለው ሰሚናር ሊደረግ የሚችለው ተቀደም ብዙ ጊዜ አድርገናል ሚኒሶታ ሄጃለሁ ሎስ አንጀለስ ሄጃለሁ ግሩም የሆነ ስብሰባ ተደርጎ ነበር ሎስ አንጀለስ እዚያ ሄጄ አቅርቤያለሁ ሲያትል ሄጃለሁ ለንደን ሄጃለሁ ስለዚህ የትም ሀገር ያለ ኦሮሞ ኮሚኒቲ መጥቶ እንገናኝ መገናኘት እንፈልጋለን የሚሉ ከሆነ ኢንቪቴሽን ሊልኩልን ይችላሉ ግን እኛ በእኛ በኩል ማድረግ የምንፈልገው ምንድነው የኔን ጉዞ በቅደም ተከተል መሰራት አለበት ከዌስት ኮስት አሜሪካ ጀምሮ አሜሪካን አቋርጦ አውሮፓን አቋርጦ እስከ አውስትራሊያ ድረስ ሊሄድ ይችላል እና እነዚህ ኮሚኒቲዎች ኦርጋናይዝ መሆን አለባቸው ይሄንን ለማድረግ ከኔ ጋር ለመገናኘት ኢሜል ሰፍሯል እዚህ በኢሜል asmurom.legese@gmail.com ነው አድራሻው በሱ ከላኩልኝ በዚያ መሰረት ጉዞውን ኦርጋናይዝ ማድረግ እንችላለን በአንድ ጊዜ ሊደረግ ባይችልም ሁሉም አንድ አመት ገሚሱ እናደርጋለን አንድ አመት ደግሞ ሌላውን እናደርጋለን መልካም እንግዲህ ወደ ጠቅላላ ለማድረግ ያህል እንግዲህ ይሄንን ስለ ገዳ ማጥናት ከጀመሩና አሁንም ይሄው 40ኛ አመት ወይንም ደግሞ ሄሪቴጅ ኤዲሽን ብሎ 44 አመት ነው በትክክል ለማለት 40 ብያለሁ ለነገሩ ለምን የገዳን ስርዓት እንዲከተል ብዬ ነው መልካም እንግዲህ ጠቅላላ አፍርታም አባኮቲ ጠቅላላ አድርገው ሳይሆን እንግዲህ ከጀመሩበት ወቅት አንስተው ዛሬ ያሉበት ሁኔታ ሳይው ይሄንን አዲሱን መጽሐፉን ለማሳተም አሁን እዚህ ያሉበት ደረጃ ላይ ለማድረስ ትላንት ያጋጠሙትን ችግር በሁለቱ መጽሐፍት ተክሰውልኛል በዚህ መጽሐፍ ያጋጠሙት እንቅፋት አለ ከዚህ በተጨማሪ ደግሞ እንቅፋቱ በስራው ያገዟቸው ሰዎች ካሉ ትልቁ እንቅፋት ምን መሰላችሁ ፐብሊሸሮቹ ለትርፍ ነው የሚሰሩት ምንም ኢንተረስት የላቸውም የኔ ኦሮሞ ዲሞክራሲን አልሸጡልኝ ካሳውን ቸኮል የሬድሲ ፕሬስ አልሸጠውም ጨርሶ አድቨርታይዝ አላደረገው ሰው እንዲያውቀው አላደረገው አሁን እንደሚደረገው አስቀድሞ ሰው ያወቀ እንደሆነ እንዴት ለማግኘት እንደሚችል ዘዴ ከፈጠርንለት በራሱ በኃይሉ ይሰራል እኔ ይሄንን መጽሐፍ ለፐብሊሸር አልሰጥም ያልኩበት ምክንያቱ ይሄ ነው በራሴ ገንዘብ ነው ያሳተመው ሆንግ ኮንግ ነው የሚታተመው በጣም ልዩ የሆነ ፐብሊሺንግ ሃውስ ነው ሪጀንት ይባላል መጽሐፉ ሲታተም ተሰፍቶ ነው በኮላ አይደለም የሚያዘው እንዴ ጫነ ስትለው ይሰበራል ሌላ መጽሐፍ አይደለም ይሄ ሊሰበር አይችልም ወረቀቱ ደግሞ በአሲድ ፍሪ ፔፐር ነው የሚታተመው አሲድ ፍሪ ማለት ለምንድነው ወረቀት ከጊዜ ብዛት ውስጡ አሲድ ስላለበት ይበላውና ይሰባበራል ብጫ ይሆናል እንደዚህ ሆኖ ነው የሚበላሽ መጽሐፍ ይሄ መጽሐፍ እንደሱ እንዳይሆን አሲድ ፍሪ ፔፐር ሆኖ ባይንዲንጉ ደግሞ በክር ነው እንጂ በኮላ አይደለም የታሰረው ስለዚህ ለትውልድ ይተላለፍ ይችላል ይሄ ስንት አመት ሆኖታል ይሄ ከ1973 44 አመት ቆይቷል ይሄ ላይብረሪ ነው ከላይብረሪ ተወሽነ ያመጣው ጤነኛ ነው የመጽሐፍ እስካሁን ድረስ ደግሞ ማከሉ አንድም የተሰበረ ነገር የለበትም ተሰፍቷል አሁን መስፋት ተውታል ኮላው እዚህ ይጠቀሙበታል በነጋታው እንዲጫን ስትለው ይተረተራል
ስለዚህ እንደዚህ እንዳይሆን ለትውልድ ለመጪው ትውልድ እንደሚሆን አድርጌ ነው የጻፍኩት መጽሐፍ በዚያ ምክንያት ነው ደግሞ 90 ብር የሚሸጠው ለተራው ህዝብ ለሌላው በ90 ብር ሊሸጥ ነው በአማዞን በኩል ለኦሮሞ ህዝብ በ30 ዶላር ይሸጣል ዩሮ ደግሞ ተመጣጣኝ ዋጋ በቼክ ለኔ ሊልኩት ይችላሉ የእንትናም ቢሆን ቼኳን ካገኘው ወዲያው እንትኖች መጽሐፉን በፖስት እልክላቸዋለሁ ስለዚህ within 2 weeks መጽሐፉ ይደርሳቸዋል መልካም እንግዲህ በመጨረሻም በተለያዩ ዓለማት ላሉ አገር ቤት ኦሮሚያ ላሉ የሚሆኑ በተለያዩ ሀገራት ላሉ ምሁራን ተማሪዎች ወይንም የኦሮሞ ዜጎች የሚሆኑ ኦሮሚያ ያሉ ዜጎች ገዳን ለነዚህ ያለ 44 ዓመት አጥንተዋል አሁንም ተጨማሪ የቀሩኛ አርስቶች አሉ አሁንም ተጨማሪ ጉዞ ይቀርኛል ይያሉ የርሱም ፈለክ ተከተለው ወይንም አሁን ያደረጉት ያለው ጥናት በይበልጥ አጠናክሮ እንዲሄዱ የተሳሳቱ ኢንፎርሜሽኖችን ወይንም መረጃዎችን ከመስጠት ተቆጥበው ትክክለኛውን የገዳ ትክክለኛውን የኦሮሞ ህዝብ ለዓለም እንዲያሳውቁ ለማድረግ ምን መልእክት አለው ስለዚህ አንድ ቻፕተር ሙሉ ጽፌያለሁ the validity of Oromo of Borana ethnography በአንድ ቻፕተር ሙሉ ጽፌያለሁ ይሄ ደግሞ የተሳሳተውን አስተሳሰብ የነባክስተር የነባሲዎች ሳይሆን የሌላውም የኢትዮጵያኒስት የተሳሳተ አስተሳሰብ የቀሩት ሁሉ ከጥንት ጀምሬ ነቅፋቸዋለሁ እነ ኦሎንዶርፍን በጣም በሰፊው እነ አይካበርላንድ ነቅፋቸዋለሁ ባለፈው በዚህ በመጀመሪያው መጽሐፍ ውስጥ አሁንም ቢሆን እንደሱ ሰፋ ያለ ምርምር አካይጄ ጽፌያለሁ ስለዚህ ለመመከት ነው ማለት ነው የተሳሳተ አስተያየት እንዲስፋፋ ማድረግ የሚጥሩ ሰዎች ምን ዓላማ እንዳላቸው ያገባኛል እኔ ምክንያቱም አንፕሮዳክቲቭ ዓላማ ነው ገዳ ፖለቲካ ዓላማ ያለውን ብሎ መጽሐፍ ምን ጥቅም አለው በኮሎኒያሊስት አስተሳሰብ ትልቅ ትርጉም ነበረው ባይባይ ምክንያቱም ኮሎኒስቶች ያልፈለጉት ገዳን ለምንድነው ውስጡ የሰራዊት ስርዓት አለበት ፈረሰኛ ሰራዊት አለበት ይወራል ስለዚህ ይሄ እንዳይሆን ገዳን እስከ ጭራሹ ማጥፋት ይቻላል ነው የነሱ አስተሳሰብ ስለዚህ የተማረው ሰው ደግሞ ምንድነው የሚያደርገው የተማረው ሰው ተማሪዎች ከስርዓቱ ጋር ሆነው አይ ገዳ ከድሮም ቢሆን ምንም ትርጉም አልነበረው ሃይማኖት ነው እንጂ ፖለቲካ ስርዓት አይደለም አሉ እኔ ለዚህ እንግዲህ ትልቅ ሰፊ የሆነ ሙግትና ኤቪደንስ አቅርቤያለሁ በሆነ መጽሐፍ ውስጥ ስለዚህ ወጣቱ ይሄንን ሁሉ ያስጨበጥከው እንደሆነ ነገ አይሳሳትም ሌላውን ሲያነብ መሪ ሐሳብ በእጁ ስላለ ሊረዳ ይችላል ፕሮፌሰር እንግዲህ አሁን ቃለ መጠይቃችንን ወደ ማገባደዱ እየተቃረብን ያለ ነው እንግዲህ በዚህ መጽሐፍ ውስጥ በርካታ አርስቶች እንደሚካተቱ ተስፋ አድርጋለሁ ምክንያቱም መጽሐፉ በእጄ ባይደርስም በእጄ እንደሚደርስም ደግሞ ተስፋ አድርጋለሁ ባለበት ቦታ ጥረት አድርጋለሁ በዚህ መጽሐፍ ውስጥ የተካተቱትን አንኳር ወይንም አበይት የሚሉትን አርስቶች ወይንም ለማካተት የፈለጉትን እስቲ አድማጮቻችን እንደው ራፍሊ ወይንም ደግሞ ላይላዩን ግንዛቤ እንዲኖራቸው ተከስተከስ ያድርጉልን ዋናው አርስት እንግዲህ መጽሐፍ ውስጥ የሰፈረው ምንድነው መጀመሪያ የገዳ ሳይክል ራሱ በሰው ህይወት በደረጃ ተቀምጦ ስርዓቱ እንዴት እንደቆየ እስካሁን ድረስ የሚያስረዳ አንድ ምዕራፍ አለ ከዚያ ቀጥሎ የዴሞግራፊ ምርምር አለ የፖፑሌሽን ትልቅ ነገር ነው ቀደም ያነሳሁት ነገር ነበር ያልገለጽኩት የግብጽ ናይሎሜትርስ የሚያስፈልገን ምክንያቱ ለምንድነው የሀብትና የድርቅ ጊዜ መቼ እንደነበረ ሊያስረዳን ይችላል ይሄን ያይተገነዘብ እንደሆነ ታሪኩን ተመልሰን እንደገና ልንመረምረው እንችላለን ይሄ ቀጥሎ በመጽሐፍ ውስጥ የሰፈረው ምንድነው ታይም ክሮኖሎጂ የኡርጂ እና የገዳ ክሮኖሎጂ በእኔ አቆጣጠር 60ኛ አባገዳ ደርሰዋል አሁን ያ ስልጣን የወሰደው 61ኛ ሳይሆን አይቀርም 61ኛ ነው ይመስላል 60ኛ ነው ሶሪ በርሱ አቆጣጠር በ71ኛ ነው በዛኛው በእነዚያ በሌላ አቆጣጠር ደግሞ 71 ነው እነሱ አቆጣጠር እኔ አልተቀበልኩትም ሶፋር ምክንያቱም የማጣሪያ
ዘዴ አለ የምታረጋግጥበት አባገዳ እንደዚህ የሚባል አባገዳ አለ ካልክ የሱ ዘር ያሉበትን ፈልገህ በልዘራችሁን ቁጠሩን እንትላቸዋለህ ካሁን ጀምሮ እስከ የድሮ አባገዳ ድረስ በጀነሬሽን ቆጥረህ እኩል መምጣት አለበት ሁለቱ እንደዚህ አድርገን ያጣራና የሰራነው ስራ እነዚህ ሰዎች ይሄን ሁሉ ሲአስብ ገዳ ሲጨምሩበት ክሮኖሎጂውን ምን አይነት የማጣራት ስራ ተጠቅመው ላውቀው አልችልም ሰብስበውታል ነገሩን ጥሩ ነገር ነው እኔ ግን ከመቀበሌ በፊት ተመልሼ ሄጄ ካወቄቹ ጋር ከነበርቡሌ ጋር ሆኜ እንደገና መርመር አለብን ምክንያቱም አሮራ ማታ እስከ መስራቾቹ ድረስ ነው ያደረሱት እነሱም ቢሆን እስከ ገዳዩ ድረስ ነው ያደረሱት ያፉለን ለቀዳ የመጀመሪያው ራባ አባገዳው ራሱ ገዳዩ ነው ያደረሱት ግን ማከሉ ብዙ ሰው ጨምሮበታል ይሄ የተጨመረው ሰው ትክክል አባገዳዎች ናቸው እነዚህ አይደሉም ብዙ የሚመረመር ጉዳይ ስላለ እስከ አሁን ልቀበለው አልችልም እኔ በዚያው በ60ኛው አባገዳ ነው የሚሄደው ኦኬ መልካም እንግዲህ ወደ አሁንም ለምንድነው በመጽሐፍ ውስጥ ቀደም ሲል ስለ ኦሮሞ ህዝብ ወይም ስለ ኦሮሞ ገዳና ስለ ኩሽ ህዝብ በአጠቃላይ ያያዝ የተቀሰሉኝ ነገር አለ ልክ ነው ኩሽ በሙሉ የሚያደርገው ስርዓት አለ ግን በዚህ ደረጃ አልተመረመረም ሰው በቋንቋ በኩል ተመርምሯል በቋንቋ ማን ከየትኛው ቋንቋ ከየትኛው ጋር ይዛመዳል ይታወቃል ኦሞቲክ ህዝቦች አሉ ኦሞ ወንዝ ዳርቻ ያሉት ኩሽቲክ ደግሞ የቀረው ኢትዮጵያና በኬንያ ያሉት ህዝቦች ከሚስቱ ትንሽም ወደ ሱዳን አሉ በጃ የሚባሉ እነዚህ ደግሞ የራሳቸው ስርዓት አላቸው ግን አጠቃላይ ምርምር የዚህ የሰፊው ህዝብ ገና አልተነካም ይሄ እንግዲህ ተባብረን ነው መስራት የምንችለው ይሄንን ተመራማሪዎቹ ሁሉ ስብሰባ አድርገን ሁሉም በየራሱ የሚያቀርበውን ሐሳብ አቅርቦ የሁሉም ሼርድ የሆነ ባህል አለ ወይም የለም ይሄንን ነው እንግዲህ ከኩሽ ጋር ማመዛዘን ያለብን አይደል አሁን ለምሳሌ ከፋን ጥናት ውስጥ አስገብቻለሁ እኔ የከፋ ንጉስ የከፋ መንግስት ታምር የሆነ መንግስት ነበር ታዝናናቂ መንግስት ነው አርሲ 9 ዓመት ሲዋጉ ከፋም 9 ዓመት ተዋግቷል ሚኒሊክ አንፃር ሚኒሊክ ሰራዊት ቀጥ አድርገው ይዘውት ነበር አርሲ በፈረሰኛ ሰራዊት ኃይል ነው ያቆማቸው መጨረሻ ላይ ፈጇቸው አይደለም ከፋም እንደዚሁ ትልቅ ዲፌንስ ኦርጋናይዜሽን ነበራቸው ሞት ፈረስ ጋልጎል ያቋርጠው የማይችል ጉድጓድ ቆፍረው ውስጡ ቀርቀሃ አሹለው አስቀምጠውበታል ልትሻገር ብትፈልግ እዚያ ሰምጠህ ነው የምትቀረው መንገድ መንጥረዋል ኬላ አላቸው ኬላ ከፍተውልህ ነው የምትገባው እንጂ ልትገባ አትችልም ገባ ትልቅ ዲፌንስ ኦርጋናይዜሽን ነበራቸው ወደቀ ስርዓቱ ግን የነሱ ስርዓት በኤምብለምስ ኦፍ ፓወር ስታየው የነሱ ኤምብለምስ ደግሞ ልክ ከኩሽ ሌላ ከኩሽ ጋር የሚገናኝ ሆኖ ይገኛል ከለቻላቸው እነሱ ደግሞ ግን ዘውድ ላይ ነው ከለቻውን የሚያስቀምጡት ራስ ላይ አይደለም የሚታሰረው ልክ ግብጾች እንዳደረጉት ገባ ግብጾች መጀመሪያ ምን ያደረጉት መጀመሪያ የከለቻ አይነት ነገር ነበር የሚያደርጉት መጀመሪያ ፕሪ ዳይናስቲክ ኢጂፕት በኋላ ዘውድ ማድረግ ሲጀምሩ ዘውዱ ላይ የከለቻውን ምልክት ያደርጉበታል እነዚህም ከፋዎች ልክ እንደሱ ነበር ዘውዱ በወርቅና በብር የተሰራ ኮኒካል ዘውድ ሆኖ ላይ 3 ከለቻ አለበት ገባ ስለዚህ በሰፊው ማየት ከፈለክ ኢስኩሺቲክ በሙሉ ኦሞቲክ ሁሉም የነዚህን ሁሉ አይተህ ከዚህ ውስጥ በየትኛው መንገድ ነው የኩሽና የኩሺቲክ ህዝቦችና የኪንግደም ኦፍ ኩሽ ዝምድና ሊመረመር የሚችለው ይሄ አንድ ትልቅ ለታሪክ ትልቅ ምዕራፍ ነው ይሄ አሁን ያለው ትውልድ አሁን በተለይ
በእኛ በኦሮሞ ቁቤ ጄኔሬሽን የምንለው ወይም አሎታራ ብለን የምንጠራው ወይም ቄሮ አጠቃላይ የምንለው ማለት ነው አሁን ያለው ቁቤ ጄኔሬሽን በተለያዩ አውደ ጥናቶች ማለት በገዳም ይሁን በሌሎችም የኦሮሞን ህዝብና አገሩ ስለ ኦሮሚያ የሚመለከቱ የተለያዩ ጥናቶችን ሲያደርግ ምርምር ሲያደርግ እና መጽሐፍት ሲያሳትሙ ወይንም አሁንም ተጨማሪ ምርምሮችን ሲያካሂዱ ማካሄድ ላይ እንዳሉ ይታወቃል ልክ እርሶ ከዛሬ 44 ዓመት ገደማ በፊት ምርምሮን ሲጀምሩ በቀጥታ አባገዳው ቀይ ድረስ ሄደው ምርመራ እንዳደረጉ እና ያገኙት መረጃ ያገኙት ተጨማሪ ኢንፎርሜሽን እስከዛሬ ድረስ መሰረት እንደሆነ ተሉ የተለያዩ ምሁራን አሁን ያለው ትውልድም ይሁን በተለያዩ ምሁራን መሰል ጥናት እንዲያካሂዱ ቅድም እንዳሉት ከውጪ ተመልክተው ወይንም ሲሉ ሰምተናል ስለ ኦሮሞ እንዲ ሲባል ተጽፏል ከማለት ያችን ነጥብ እንዴት ይጠቅሱልኛል ምን ምክር ያስተላልፋሉ ገዳ አሁንም ያው ነው ማርች 4 ቅብብል ተደረገ አይደለም ሳውን ይቀጥላል ነው ስራ እና አዲሱ መጽሐፍ የጻፍኩት ገዳ the future of Oromo democracy ነው ቦረናን የሚመለከት አይደለም የቦረናን ስርዓት ለመቀየር አይደለም ያቀረብኩት የለም ይሄ አዲስ ስልጣን ሲመሰረት ይሄ ስልጣን እንዴት አድርጎ ያንን ባህል ሊጠቀምበት ይችላል የሚል ጥያቄ ነው ያነሳሁት አይደለም ስለዚህ ለአዲሱ ጄኔሬሽን በሁለት መንገድ ነው መታየት ያለበት መጀመሪያ አንዱ አንትሮፖሎጂስቶች የሚያደርጉት በጣም ጠቃሚ የሆነ አሰራር ምንድነው ወደ ምንጩ ሂድ ወደ ምንጩ ሄደህ ከምንጩ የተመሰረተ ምርምር ከሆነ አዳዲስ ነገር ልታገኝ ትችላለህ ያለውን ኢንፎርሜሽን ዝብሮ ማገላበጥ ከሆነ ግን ብዙ ውጤት ሊገኝበት አይችልም አርቲክል ታወጣለህ መጽሐፍ ልታወጣ ትችላለህ አዲስ ነገር አይገኝም ይሄ ሁሉ አዲስ ነገር የተገኘው በምን ምክንያት ነው ጥርሴን ነክሼ ነው ያስኩት የገዳን ስርዓት አለቅም ብዬ because of that ትግስት ይጠይቃል አመታት ይፈጃል ይሄ ነገር ዲስካቨር ሲሆን ለኔ ትልቅ ነገር ነበር ይሄን ማግኘታቸው ሰዎች ግን መጽሐፉን ጽፌ እና ማስተማሪን ባልቀጥል ኖሮ ይሄ ነገር ባልተገኘ ነበር ገባ አሁንም ቢሆን ወጣቱ ሲመራመር ሁሉ ጊዜ ማሰብ ያለበት ምንድነው ስለ ኦሮሞ ባህል ከሆነ መመርመር ተፈልጎ ወደ ምንጩ ሂድ ቅብብል ሲደረግ ጉሚ ሲደረግ ቦረና ውስጥ somebody has to be there አንድ ሰው ቴፕ ሪኮርደር ሲይዘህ ነው የምትሄደው ትናንሽ ቴፕ ሪኮርደሮች አሉ ሶኒ አይሲ ሪኮርደር ይባላሉ ይችን ያክላሉ ሲጀራ ፓኮት ታላለች ሳይዟ በጣም ጥሩ እቃ ነች ከሩቅ ከ2 ሜትር ዲስታንስ ፐርፌክትሊ ሪኮርድ ታደርጋለች without mics or እንዳለች ፋይሉን ታጠራቅምና በኋላ ቀጥታ እንትሩ ውስጥ ታስገባለህ ኮምፒውተር ውስጥ ታስገባለህ አስገብተህ ትራንስክራይብ ታደርጋለህ 3-4 እንደዚህ ያሉ ቴፕ ሪኮርደር ጉሚ ጋር ሄደ መቅዳት ብትችል ሰው የሚናገረውን ሁሉ ትልቅ ነገር በሆነ ነበር ይሄ ተደርጎ ያቀም ይሄ እኔ ላደርግ ፈልጋለሁ ግን ልገባ አልችልም ኢትዮጵያ ስለዚህ ላደርግ አልችልም ግን ወጣቱ ለምን የማያደርግበት ምክንያት የለውም ምናልባት አንዱ እንቅፋት ይሄ ይሆናል እሱም ሊሆን ይችላል የኦሮሞ ዴሞክራሲያዊ ቋንቋ ራሱ የቻለ ቋንቋ ስለሆነ መጠናት አለበት አልተጠናም እስካሁን ድረስ አጥንቶ ያቀረበው ሰው የለም ግን ስሰማቸው እኔ በመጠኑ እኔ በአቅሜ ስንት ብልህ የሆነ ንግግር አለ ውስጡ አባባል አለ ስርዓት አለ ስታይል አለ ይሄንን ሁሉ መርምረህ ፎክ ሊተሬቸር ዘጋላ ብሎ እንደጻፋት ቸሩልኝ ፎክ ሊተሬቸር መጻፍ አለበት ይሄንን ስትጽፍ ግን አዋቂውን ስታገኘው ቃል በቃል ነው የምትቀዳው በቴፕ ተቀጥቶ በወረቀት ሰፍሮ ተተርጉሞ ይቀርባል በእንግሊዝኛ ከሆነ መጽፈው በኦሮምኛ ከሆነ መጽፈው በኦሮምኛ ተጽፎ ይቀርባል ስለዚህ ይሄንን the language of democracy አልተጠናም እስካሁን ድረስ እንዳልኳችሁ የገዳ ቮካቡላሪ እዚህ ውስጥ ያስገባሁት ግማሹ ዲክሽነሪ ውስጥ የለም
ነጥራውን ጋምታ ያጻፉት ትልቅ ዲክሽነሪ ዳቺ የሚለው ቃል ምን ማለት ነው? ዳቺ ከ8 ትውልድ በፊት የነበረው አባገዳ ያደረገው ጀብዱ አንተም ራስህ ዛሬ መድገም አለብህ የሚል ስርዓት አለ። ዳቺ ማለት እሱ ነው። ዳቺ ዲክሽነሪ ውስጥ የለችም አያውቋትም። ስለዚህ ምለው ምንድነው ቋንቋው፣ ቃላቱ፣ አባባሉ style of language literature ይሄንን ማጥናት ያስፈልጋል። መጪው ትውልድ ይሄንን ተቀመጥ ከፈለገ የህዝብ ህሊና በምንድነው የሚገለጸው? በቋንቋ ነው የሚገለጸው። እና ለኦሮሞ ስርዓት ደግሞ የህዝብ ህሊና ቦታ እንዲሰጠው ያስፈልጋል ነው የሚለው እዚህ መጽሐፍ ውስጥ። ይሄንን ለማድረግ ግን ምን ያስፈልጋል? ቋንቋ ያስፈልጋል። እንግዲህ አስበው ስለ ፈረስ ይወዳል ኦሮሞ አይደለም? ስለ ፈረስ ያላቸው ቋንቋ ያየው ነው የራሱ ዲክሽነሪ ያስፈልጋል። ዳንጋላሳ ለሚለው ቃል ለምሳሌ ዳንጋላሳ ስሙት ራይዲንግ ብዙ ቋንቋ አላቸው አይደለም? እና ይሄንን ሀብታም ቋንቋ ያላቸው ለምንድን ነው? ሀብታም ባህል ስላላቸው አይደለም? እሱን የሚወክል ቋንቋ አለ። ይሄን መጻፍ አለበት። ስለዚህ በቋንቋ በኩል ሊገቡበት ይችላሉ ነገሩ። በሊተሬቸር በኩል ሊገቡበት ይችላል ነገሩ። ሊተሬቸር ትልቅ ነገር ነው። ትራዲሽናል ሊተሬቸር መጠናት አለበት። ትልቁ ግን እኔ የምፈልገው ምንድነው the language of debate ሲከራከሩ ቦረኖች የሰማቸው እንደሆነ ታምር የሆነ ነገር ነው። እኔን ዝግ በል ይሉኛል። ዝግ በል አትቸኩል፣ ለምንድን ነው የምትጣደው? ወዴት ትሄዳለህ ይሉኛል። ማሰላሰል እንደመቻል አለብህ። ይሄ ነው ትልቁ ዘዴያቸው ይሄ ነው። እና ይሄ ሁሉ እኔ በመጠኑ ጽፌያለሁ። አንቷን ዳባዲ በመጠኑ ጽፎ ለፓርላማ ለፈረንሳይ ፓርላማ ቀርቦታል። ግን አልተጠናም ገና። የቋንቋ ተመራማሪዎች፣ ሊተሬቸር ተመራማሪዎች፣ የባህል ተመራማሪዎች፣ የፖለቲካ ተመራማሪዎች እነዚህ ሁሉ በየበኩላቸው ጥናት ሊያደርጉ ይችላሉ። ግን ቦታ ሄደው በመታዘብ ነው እንጂ በሩቁ አይደለም። እኔ እንዳደረኩት ልክ አባገዳው ይዞኝ ቤቷ ላይ ሄደ። that became my home. That became my research base. ስሪዝ ጃና ማለት ነው አይደለም? እነሱም እንደዚህ ማድረግ አለባቸው። ትልቅ እድል አለ ይሄን ለማድረግ። it was delightful. For the first time I saw it with my own eyes. በጣም አስደሰተኝ ይላል። መልካም እንግዲህ ስለ ቋንቋ ሲነሳ እንዳሉኝ ባህል ሲነሳ ስለ ገዳ በተለይ ስለ ቋንቋ ሲነሳ ቀደም ሲል በቃለ መጠይቅ ተቀስ አድርጎልኝ ነበር። አያቴ ከኦኔስሙስ ነሲብ ጋር ግንኙነት ቀድማ አያቴ ከኦኔስሙስ ነሲብ ጋር ግንኙነት አለው ብሎኝ ነበር። አሁን የሚኖርበት የርሶ መኖሪያ ቤት አሁን ያሉበት ቤቱ ደግሞ መጀመሪያ ኦኔስሙስ አፋን ኦሮሞ መጽሐፈ ቁልቁሉን ወደ አፋን ኦሮሞ የተረጎመበት ቤት በ100 ሜትርም በማይሆን ርቀት ነው ያለው። ነው ጎኔ ቤታችን አጋጣሚ ወይንም ይሄን ሁኔታ ይግለጽልኝ። ልክ ነው በዚያ በኩል ባለፉ ቁጥር በጣም ይሄን ሁሉ ያስታውሰኛል። ወነተኛው የቀድሞቹ የቄስ ዘራጽዮን ሙሴና የኦኔሲሞስ ነሲብ ወዳጅነት ጥልቅ ነበረ። በጣም አሳድገውታል። ቄስ ዘራጽዮን ማለት ቄስ ነበሩ። ኦኔሲሞስ ነሲብ ነፃ አውጥተውት ወደ ሚስዮኑ ሲያቀርቡት ከኋላ ግን became colleague ብቻ አይደለም አብሯቸው መጽሐፍ ቅዱስ ተርጉሞ ተያይዘው ካለ ከኤርትራ ካህን ጋር ወለጋ ሄደው ወንጌላዊት ቤተክርስቲያን መሰረቱት እነሱ ናቸው። አሁን ወንጌላዊት ቤተክርስቲያን ምን ደርሳለች? ኢትዮጵያ 5 ሚሊዮን ብለውኛል። የእንትን ጊዜ የሚሌኒየም ሴሌብሬሽን ሲያደርጉ ካህናቶቹን ሰብስቦ ጠይቃቸው ስንት ሆናላችሁ ወንጌላዊት ቤተክርስቲያን አባሎች በኢትዮጵያ ውስጥ አሉት? 5 ሚሊዮን አላቸው። ትክክል ይሁን አላውቅም፣ ግን ቀላል ነገር አይደለም። ያኔ የተመሰረተው ትንሽ ነገር እስከዚህ ድረስ ተስፋፍቶ ይገኛል ዛሬ። ስለዚህ ትልቅ ነገር ነው። የእውቀት ስፋቱ በጣም ከባድ ነገር ነው። ሌላ ጥናት ያደረኩት ቦረና ኬንያ ውስጥ የእንትና በር ሲዘጋ ደርግ ሲዘጋው የኢትዮጵያን በር ወደ ኬንያ ነው የሄድኩት። ኬንያ ሄጄ ያደረኩት ግን የኢኮሎጂ ጥናት ነው።
ኢኮሎጂ የአካባቢ ጥናት የቦረናና የጋብራ ያወዳደርኩ ነው ያደረኩት ቦረና ከብት አርቢ ነው ጋብራ ግመል አርቢ ነው እና ስለ ኢኮሎጂ ስለ ከብት እርባታ ስለ ቦታኒካል ኖሌጅ ያለው እውቀት ስለ ኮንሰርቬሽን ጥልቅ የሆነ እውቀት አላቸው ኦሮሞዎች ይሄን ሁሉ ጫካ ኦሮሞ የሚገኘው ጫካ እንደ ጀምጀም ፎረስት ያለው ጫካ ለምንድን ነው እስካሁን ድረስ ያለው ተጠብቆ ነው ጠብቆታል ሰው ይቀጣል ሙኻኻሁ የሚሏቸው ሙኻኻሁ በእናንተ አነጋገር በቦረና ሙኻኻሁ ነው የሚሉት የአያቶች ዛፍ ማለት ነው የአያቶች ዛፍ ተጠብቀው ነው እስካሁን ድረስ የቆዩት ሊነኩ አይችሉም ሰው ሲቀበር ልጆቹ እዛ ዛፍ መትከል አለባቸው እዛ የተተከለው ዛፍ ሊነካ አይችልም በምንም አቋም ማንም ጊዜ ስለዚህ ምንድነው የሚያደርጉት ኮንሰርቬሽን ነው ሪፎሬስቴሽን ፕሮግራም አላቸው የራሳቸው የጥንት ጫካ በየትም ብትሄድ ጫካና አውሬ በብዛት የሚገኝበት ምክንያቱ ለምንድነው ሴራዳሙ አለ ስታድን የሚፈቀድ አለ የማይፈቀድ አለ ሁሉም ዝም ብለ መፍጀት አይደለም አይደለም ወፍ የገደልክ እንደሆነ ትከፍላለህ ውሃና መግፈል አለበት አይደለም ይሄን የሚያደርግ ህዝብ ለምንድን ነው ይሄን የሚያደርገው it's because they care about the environment ለካባቢ ያላቸው አክብሮት በጣም ጥልቅ ነው ጠቃሚ ነው በዚህ በኩል ብቻ ቦታኒ ተምሮ ሄዶ የቦታኒካል አናሊሲስ ያደረገ ነው ትልቅ ነገር ሊማር ይችላል የእንትና ቦረና ኬንያ ሄጄ 400 plants አይደንቲፋይ አድርጌያለሁ 400 ይሄንን plants ዛፉን ወስደን በጋዜጣና በእንጨት ታስሮ ይደርቃል ደርቆ ወደ ሙዚየም ይላካል ይመረምሩታል ምን እንደሆነ ይነግሩሃል ሳይንቲፊክ ስሙ ሳይንቲፊክ ዲስክሪፕሽን ነው ከሱ ጋር ደግሞ አያይዘህ ምን ትመረምራለህ በቦረና ባህልስ ምን ይሉታል ዛፉን ስሙ ምንድነው ስራው ምንድነው ጥቅሙ ምንድነው ጉዳቱ ምንድነው ይሄን ሁሉ የ400 አታክልት መዝግቢያ ነው የአዲሱ መጽሐፍ የሚወጣው ገና አልቋል መጽሐፉ ድሮ 1991 አልቂያ ጨርሰው ነበር በኋላ ግን ሌላ ጉዳይ ስለተነሳ የኤርትራ ጉዳይ ጥየው ቁጭ አድርጌዋለሁ እስካሁን ድረስ ግን ኑትሪሽን ቦታኒካል አናሊሲስ አዳፕቴሽን ሰርቫይቫል ዱሪንግ ድራውት በደግ ጊዜ የሚመገቡት እንዴት እንደሆነ ትልቅ ምርምር የሚጠይቅ ነው ይሄ ቦታኒስት ናቸው ይሄን የሚያደርጉት ባዮሎጂ ተምሮ ቦታኒ ተምሮ ስራ አለው እዚያ ሄዶ ሊያደርገው የሚችል ትልቅ ስራ ይሄንን መመርመር ነው እኔ ኬንያ ውስጥ በፕላንት ከማጥናት ገዳን ላጣና አልችልም ገና የለም እዚያ ጠፍቷል አይደል ሰው ወደ እናመራሁት ወደ ኢኮሎጂ ነው ያመራሁት አይደል ግን ጋብራና ቦረኖች ሁለቱም ያላቸው እውቀት በጣም አስደናቂ ነው በጣም ጥልቅ ነው አንድ ጊዜ እኔና አንድ የዩኔስኮ ተመራማሪ የዩኔስኮ አልኩኝ ዩኔስኮ ተመራማሪ አብረን ስንጓዝ ባክፓክ ይዘን ነው የምንጓዘው እና አንድ ቦታ ስንደርስ እረኞች ነበሩ እረኞች ጋር ቁጭ ብለን ሸክማችንን አወረድን ባክፓክ ነበረን እና ጋሎን ውሃ አውጥተን ጠጣን ስንጠጣ ልጆቹ ይስቃሉ ለምንድን ነው ስቁት ይላቸዋል ሰውየው ፈረንጅ ነው እንዴ ይሄን ያክል ውሃ ሸክሞ የሚሄድ ሰው አይተናናቅም አሉት ለምንድን ነው ማይሸከሙ ብንላቸው አይ ውሃ እኮ እግራችሁ ስር ቆርቆ ነው ያለው እዚህ እኮ አለው ኃይል ወጣል እንዴት መላባት ነው ይላል አያውቁ ሰውየው ቦታኒስት ነው ሰው ያውቁ እና አንድ ዛፍ አለች እቺን ታክላለች ዛፍ አይደለችም ትንሽ ነገር ነች ሶስት ቅጠል አለ ስቴሙ ራሱ በሰም ተሸፍኗል ውሃው እንዳይጣው እና ቆፈሩ ልጆቹ ቆፍረው አወጡት እንትኑ ስሩን ስናየው እቺን የምታከለው ዛፍ ስሩ ይሄን ያክላል
ዳያሜተሩ ቁመቱ ይሄን ያክላል እና ይሄን አውጥተው ቆፍረው ያወጡና ሴንቲ እንዳላቸው ስጡን ይላል ሴንቲ ሰጠናቸው በዚያ ስላይስ ያደርጉታል እንትኑ ስላይስ አድርገው ጨምቀው እንድንጠጣ አደረጉን እንትኑ ሹኮስ ሱካራም ነው እንትኑ መጠጡ ግሩም የሆነ መጠጥ ነው እና ቦረና ደንቆሮ ካልሆነ በጥም አይሞትም ይሏል ምክንያቱም ሁሉ ጊዜ አለው ምንጭ ሊጠጣበት የሚችል ምንጭ አለው ይሄ እውቀት በጣም ረቂቅ ነው በጣም የላቀ ነው ግን ከሳይንስ ጋር ያዛመድክ ምንድነው የሚያደርጉት ያለ እነዚህ ሰዎች እንዴት ሰርቫይቭ ላይ ያደርጉ ቻሉ እስካሁን ድረስ አንዱ ሰርቫይቫል ሜካኒዝም ምንድነው አንዱ ገዳ ነው አንደኛው ግን ምንድነው የአካባቢ እውቀት ነው ይሄንን ደግሞ ሌላ ሰው ሊመረምረው ይችላል የኢኮሎጂ እውቀት ያለው ስለዚህ ሳይንስን በሙሉ ያየው እንደሆነ የሳይንስ ክፍሎች አስትሮኖሚ ማቴማቲክስ ፖለቲክስ ኢኮኖሚ ኢኮሎጂ ቦታኒ ባዮሎጂ ይሄንን ሁሉ ያሰለፍከው ነው በየትኛውም መንገድ ልትገባበት ብትፈልግ ትችላለህ just make sure that you go to the source ወደ ምንጩ ሂድ and you'll find that there's a tremendous amount to be learned about it ከምሁራኑ ባሻገር እንግዲህ ቀረብ ብሎ ደግሞ ዋናው ጥናት እያደረጉ ያሉት በኦሮሞ ህዝብ ላይ ነው ከቦረና ገዳም ባሻገር እንግዲህ ጠቅለለው ብሎ እንደዚህ በኦሮሞ ዲሞክራሲ በመሳሰሉትም በሌሎችም ጥናቶች ውስጥ ሰፋ ያለ ጥናት እያካሄዱ ነው ለኦሮሞ ህዝብ አሁን ያለውን ሁኔታ ነባራዊ ሁኔታ እያዩ ማለት ነው ምክንያቱም ትላንት የነበረው ንቃተ ህሊና ስለ ባህል ስለ ታሪክ ማወቅ ስለ ጠቅላላ ሁኔታ ኦሮሞ ህዝብ ትላንት የነበረውና ዛሬ ያለበት ደረጃ እንዳይደለም እና የኦሮሞን ህዝብ ዛሬ አሁን ያለበትን ደረጃ ሌላው ቀርቶ ምሁራን እንደርሶ ስለ ገዳ አጥንተው ሲያቀርቡ መጽሐፉን የማንበብ አስተያየት ካለ አስተያየት የመስጠት ጥያቄ ካለ ጥያቄ የማቅረብ መረጃ ከፈለጉ መረጃ ለርሶ ወይም ደግሞ ጥናት ለሚያካሂዱ አካላት የመስጠት እነዚህን የመሳሰሉ ነገሮችን በዚህ ላይ እንዲበረቱ ለኦሮሞ ህዝብ ምን መልእክት ያስተላልፋሉ ኦሮሞ ህዝብ ሁለት ነገር ሊያደርግ ይችላል ወጣቱ graduate students ስለምንድነው ጥናት ማደርገው ብሎ ሲያስብ ስለ ገዳ ላጠና አልችልም ምክንያቱም ያለቀለት ጉዳይ ነው ሊል ይችላል አይደለም ይሄ እንደ ቱላ ይሉታል ጥልቁ የውሃ ጉድጓድ ቦረና ውስጥ ጥልቅ ነው አያልቅም ተመዝምዞ አያልቅም ስለዚህ ገና ብዙ ታሪክ ተመራማሪዎች ይሄን ይዘው ብዙ ምርምር ስለ ግንኙነት በኦሮሞ ማከልና ኩሽ ያለው ግንኙነት መመርመር ቢችሉ አንድ ትልቅ ምዕራፍ ይሆናል ግን ገዳ ራሱ የገዳ ዴሞክራሲያዊ ስርዓት ቋንቋው መጠናት አለበት አባገዳው ስብሰባ ሲያደርግ ምክር የሚሰጣቸው አለ ምን ይላቸዋል ጉሚ ሲሰበሰቡ ነው እንግዲህ ጉሚ ፉላ አዳሴራ ዱባታን መለ ፉላ ቃሩማን ዱባታኒ ነቲ ወሪ ቃሩማን ላፍከ ያዳዩናቸዋል cleverness is very dangerous ብልጥነኝ ብሎ ጮሌው ፓርላማ ውስጥ ገብተው ይናገራል አይደለም የነሱ ንግግር የቃሩማ ንግግር ነው እንጂ ቁም ነገር ያለው አይደለም ጮሌነት ነው መለዘናው ማለት ነው ጮሌነት ነው እነሱ ምንድነው የሚሉት ያለ ስለዚህ የተባረከ ቦታ ስትገደቡ ቃሩማው ለዚያ ደጅ ጥላችሁ ግቡ ይላቸዋል which means ማሰላሰል ማሰብ መረዳዳት መግባባት መቻል አለብህ ሁለተኛ ዴሞክራሲ ያንኩናል ካልሆነ ዴሞክራት ነን ብለው ሲጣሉ በወንበር የሚጋደሉ ሰዎች አሉ አይደል ለዚህ ሰዎች ስርዓት ያላቸው ማለት ነው ህሊና ያላቸው የዴሞክራሲ ህሊና ያላቸው የቋንቋ ገዳ ምለው ወገን የፓርላማው ይሄ ስፒሪቹዋል የሆነው አንዱ እዛ ተቀመጠበት ምክንያት ምንድነው is because እኔ ምለው ስሙ ሁለተኛ ስሙ ምንድነው the conscience of the nation የህዝቡ ህሊና የሚቆጣጠር አንድ አካል መኖር አለበት ማን ይቆጣጠራል
ባለስልጣኖች ሲያጭው ነበር ባለስልጣኖች ሲሳሳት በጣም ይሳሳታሉ አይደል የአሜሪካ ፓርላማ ውስጥ አሁን እየተፋጩ ነው ይፋጃሉ ኮንሰርቫቲቭ በወገኑ ሊበራሉ በወገኑ ይጋደላሉ የሚያስታርቃቸው ሰው የለም በዚህ ምክንያት ነው እኔ ቆንቆ ገዳና ጉሚን ፓርላማ ውስጥ መቀመጥ አለበት ማለት ምንድነው ሰራቸው እነዚህ ሰዎች ማስታረቅ ነው የተፋጀውን የመንግስት አካል የተፋጀውን ይቀርባል አቀርቦ በርቅ እንዲባቡ ከማድረግ ከቻልክ ትሞክራለህ ካልሆነ በአርቢትሬሽን ተወስኖ ውሳኔ ይሰጣቸዋል አለቀላቸው ነገር እንግዲህ ከዚያ ኋላ ተመለሰው ወደ ስራቸው ይገባሉ ማለት ነው አስታራቂ አካል በዌስተርን ፓርላመንት ውስጥ የለም አንዱ ትልቁ ጉድለት ይሄ ነው ትልቁ አዲስ ነገር ያቀርበው የኦሮሞ ህዝብ ደግሞ አስታራቂ አካል ፓርላማ ውስጥ እንዳንድ ያ ፓርላማ አካል ቁጭ ማለት አለበት ይሄ አዲስ ነገር ነው በእውነተኛ እና ከኦባማ አድሚኒስትሬሽን ጋር ስታስተያዩ የኦባማና ተከታዩ ስልጣን ይሆን ሆነ እስካሁን ድረስ እንዴት ተናንቋል እንዴ ተናንቀው አይነጋገሩም አንዱ ያለውን አንዱ አይሰማም listen ኦሮሞ ምን ይላል መሰለ ቦረና ምን ይላል listen I don't know በኦሮምኛ ምን እንዳሉ አላስታውስም ግን ትርጉሙ ምን ነበር listen for the best that others have offered in order to win the common ground not the worst that they have offered in order to win an argument ገባ ጥልቅ አስተሳሰብ ነው ይሄ የለም እነዚህ አሁን ምን ያቻለ ተናንቀው አንዱ ቅን ነው ያኛው ደግሞ ጅል ነው አንድ አካል አይደሉም ማለት ነው ይሄ ሊሆን አይችልም ይሄ አባገራው የሚባረካቸው ለምንድን ነው ዝግ እንዲሉ ንዴቱ እንዲወጣላቸው መስማማት እንዲችሉ መግባባት እንዲችሉ ለማድረግ ነው ይሄ ትልቅ ዘዴ ነው ይሄንን ኦሮሞ ህዝብ ይሄን ያጣ እንደሆነ እና ሌላ ዲሞክራሲ አዶፕት ያደረገ እንደሆነ ልክ እንደነዚህ ኢማቹር ዲሞክራሲ ያልኳቸው በወንበር ያነሱ ራሳቸው የሚመጡ አይነቶች ይሆናሉ ማለት ነው ይሄ እንዳይሆን ይሄ ስልት ትልቅ ነገር ነው መጠወቅ አለበት ስራ ላይ መዋል አለበት ይሄን ለማድረግ ደግሞ አንዱ ያቀረብኩት ሐሳብ በዚህ መጽሐፍ ውስጥ ምንድነው ወጣቶቹ ከአዶሌሰንስ ጀምረው ገና ኩሳ ጋሜ ሲደርሱ ሉባ ይሆናሉ አይደል በዚያን ጊዜ ሉባው የአዶሌሰንት ፓርላማ ይኖራል ዩኒቨርሲቲ ደረጃ ሲደርስ ደግሞ ሁለተኛ ዩት ፓርላመንት ይኖራል ፓርላመንቱ ልክ የገዳን ስርዓት ተከትሎ መስራት አለበት which means ምን ማለት ነው ቦታ ካልተሰጠ አትናገርም መናገር ከጀመርክ ደግሞ ሌላ ሰው ሊያቋርጥ አይፈቀድለትም ያንተን ፈቃድ ካልተቀበለ ይሄ ነው ስርዓታቸው ገባ ይሄን ስርዓት ከልጅነታቸው ጀምሮ መማር አለባቸው አይደለም the rule of law game ሲጫወቱ ልጆች game እየተጫወቱ rule of law ምን እንደሆነ ልታስተምራቸው ትችላለህ ስለዚህ የኔ አስተሳሰብ ምንድነው ኤዱኬሽናል ሲስተሙ ሞደርናይዝ አድርገው በሙሉ ከኪንደርጋርተን ጀምሮ እስከ ዩኒቨርሲቲ መጨረሻ ድረስ በሙሉ ሞደርናይዝ አድርገው ከሱ ጋር ግን ፓራሌል ይሄ የሚገባው ምንድነው የሉባው የሚሸጋገር ስርዓት አብሮት መሄድ አለበት ሉባው ሁሉ ጊዜ the backbone of Oromo democracy እሱ ሁሉ ጊዜ ቦታ መኖር አለበት ስለዚህ እኔ ምለው ምንድነው አሁን ሉባ ሲመሰረት አንድ መለዮ ይኖራቸዋል በድሮ ስርዓት በፀጉር ነው የሚመለየው ጋም ያለ ደበል ያለ ሁሉም የፀጉር አሰራር ላይ ብቻው ፀጉር ሊሆን ይችላል ሌላም ሊሆን ይችላል ሉባው ራሱ ሊመርጥ ይችላል የራሱን መለዮ ግን መለዮን ከአዶፕት ካደረከው እድሜ ልክ ሳነሽ ያንተ መለዮ እድሜ ልክ ደግሞ በሄድክበት ሁሉ ወዳጅ አለ የሚደግፍህ የሚያስተናግድህ የሚመራህ ስለዚህ ይሄ ትልቅ ነገር ነው ኤሊኔት የሚሆነው ሰው ለምንድን ነው ወጣት በጣም ኤሊኔት ይሆናል አይደለም ውጭ ሀገር because የላቸውም የሚደግፋቸው ስርዓት የላቸውም ገዳ ይሄ እንዳይሆን
ብቸኝነት እንዳይሰማው ወጣቱ እና አፈንጋጭ ሆኖ እንዳይቀር ስርዓቱ ቦታ ይሰጣል በዚያ በቦታ ውስጥ ብዙ ነገር ሊሰራ ይችላል ቀይድ አይደለም ማለት limitation አይደለም opportunity ነው opportunity to thrive at each stage of the life cycle or life course ነው ማለት life cycle ማለቱን ትቼ life course ማለት ጀምሬያለሁ ምክንያቱም የእድሜ የአባትና ልጅ ፖዚሽን ፊክስ ካልሆነ ገዳ ሳይክል መሆኑ ይቀራል ላይፍ ኮርስ ይሆናል ስለዚህ ተጀምሮ እስኪ ጨርስ በቻርት ነው የሚሄደው አሁን ቻርቱ ትንሽ ነው ለውጡ ግን ቁም ነገር አለው ነገሩ ምክንያቱም ሳይክሊካል ፊቸሩን እንተዋለን በእድሜ ጉጅሌ ካደረከው የኑባው ሳይክል ይጠፋል ማለት ነው መልካም ፕሮፌሰር ወደ ቃለም ጠይቅ አገባደናል ብዬ ነበር አንድ አርዕስት ሲያነሱ እየጨመርኩ እየሄድኩ ነው ያለው ቅድም ስለ ኩሽ ህዝብ ጉዳይ ሲያነሱልኝ ነበር አሁን የእርሶ ጥናት አብዛኛውን የሚያተኩረው በገዳ ላይ ነው ከገዳም በተለየ ደግሞ ስለ ኦሮሞ የቦረና ኦሮሞች የገዳ ስርዓት ላይ ነው አብዛኛው የሚያተኩረው ለወደፊቱ የገዳ ስርዓት ከሰሜን ኦሮሚያ ራያና ዜቦ አንስቶ እስከ ታች ጉጂና ቦረና ከኢቱና ሁንበና እስከ ምስራቅ እስከ ኦሮማ ታች ያለው ታንዛኒያ ጫፍ ድረስ ይሄን ሁሉ ገዳ የሚለውን እስከዚህ ራዲየስ ወይም እስከዚህ ዙሪያ ድረስ ለማካለል ወይም በዚህ መልኩ በአንድ አካባቢ ብቻ ላለመወሰን ያቀዳችሁት ነገር አለ ያሰባችሁት ነገር አለ ወይ የሚያስተላልፉት መልእክት አለ ለተወለ አለ መልእክቱ ይሄ ነው ኦሮሞ አንድ ህዝብ ነው ከራያ አንስቶ እስከ ኦሮማ ድረስ ኢትዮጵያን በሙሉ አቋርጦ ኬንያን በሙሉ አቋርጦ አንድ ህዝብ ነው አብረው ቁጭ ሲሉ ደግሞ ይስማማሉ ይረዳዳሉ ቋንቋቸው አልተለያየም ገና ስቲል አንድ ህዝብ ናቸው ኬንያ ሄጄ ስለ ለኢስትሊ ኮሚዩኒቲ አድሬስ ለማድረግ ሄጄ አንድ ሆቴል የሶማሌዎች ሆቴል አለች እዚያ አስተናግዶ ተቀመጥ አሊዋሪው የሚባል ሜምበር ኦፍ ፓርላመንት የኬንያ ኦሮማ ነው ሰውየው መምጣቴን ሰምቷል እና ኦሮማን አይቻላቀም በጣም ለማየት ፈልጋለሁ ሲል ሰምቷል ሰምቶ ይመጣል ሆቴል ውስጥ መጥቶ ኦሮሞ ዲሞክራሲ ቁጭ ብላለች ጠረጴዛ ላይ ያያታል እና ምን ይለኛል are you making በእንግሊዝኛ ነው የተናገረው are you making a connection between Orma and Oromo ይለኛል ሳኩኔ ረደኛ የሳም making connection አልኩት ግን ምን እንደሆነ ኮኔክሽኑ ነው ለማወቅ መሄድ አለብኝ አልኩት ይዟት የለ መጻፉን አነበባት ሌሊት መሆን ቁጭ ብሎ አደረ አንቦ በነጋታው ይዞልኝ መጣ መጻፏን ይዞ መጣ አለም ወይዛት ደግሞ ኤር ቲኬት እስከ ኦርማ መሬት ድረስ የሚያደርሰኝ አየር እዚያ ደግሞ የሳውቲስት እንደሚጠብቀኝ ነገረኝ ስለዚህ I went ahead and made a tour of Orma that is absolutely amazing ለኔ ትልቅ ነገር ነበር ምክንያቱም ሌላ ቦታ ለማየት ያልቻልኩትን እዚህ አየሁ ምን አየሁ ወንዝ አየሁ ትልቅ ወንዝ ልትሻገረው ማትችል ወንዝ ኦርማሲ ወደ ደቡብ ሲፈልሱ በሁለት መንገድ ነው ሄዱት አንዱ በሶማሌ በኩል ብዙ አበሳጫቸው ሶማሌዎች ግን ደረሱ ወንዙ ጋር ታና ነው የሚባል ወንዙ ትልቁ ወንዝ የኬንያ ነው አቋርጦ አመቱን በሙሉ ሁለተኛው ደግሞ በቦረና ቀጥታ ወደ በኢሲዮሎ በዋሶ አርጎ ልክ ግን they settled on two sides of the river እና ይሄን እስከዚህ ድረስ ትልቅ እንቅፋት ነው የሆነው ወንዝ ትላልቁ ወንዝ ማለት ነው ኦሞ አዋሽ እና ናይል ልትሻገር አትችልም መሻገር የምትችለው ዋታና ፖኮሞ የሚባሉ ሪቨራይን ህዝቦች አሉ እዚያ ላይ ነስራቸው የሚያሻግሩት እንዴት አድርገው ነው የሚያሻግሩት በሬውን ቆዳውን ይገፉና ያስሩታል ይነፉታል that becomes the means by which you cross the river እና ዋለተኞቹ አራቱን እግር ይዞ የዋኙ ያሻግሩሃል አንተ ላይ ቁጭ ብሎ ውስጡ አፈር ወይ ምናምን አሸዋ ወይ
ብረትም ቢሆን ይጨምሩበታል እንዳይገላበጥ እንደዚህ አድርገው ያሻገሩ ሰራዊቱን በሙሉ እንደሱ አድርገው ያሻገሩት ነበር the only way that you could cross the Nile was if the water helped you cross it ስለዚህ እነዚህ riverine populations አቡ ፖኮሞ ዘርሞ ፖኮሞ የሚባሉ ህዝብ አሉ ልክ የወንዝ ህዝብ ናቸው አሳ በሊታ አዞ በሊታ ናቸው እነዚህ ሰዎች አዞ ይበላሉ አድነው ይገሉታል አዞ ይበሉታል so they ህይወታቸው ነው ለነሱ ምንም አያስቸግራቸው አዞን ባህሪው ጠባዩን ስለሚያውቁ ይሻገሩ ይችላሉ ያሻግሩታል ደግሞ ህዝቡ እና በእነዚህ እዛ ያለው ሰርገኞች መጥተዋል ከማዶ ከወንዝ ማዶና አሁን ተመልሰው ሊሄዱ ነው ይሉኛል አብራቸው ይሄዳሉ አልኳቸው ሄድኩ ሲሄድ ታንኳ ነው እንግዲህ በታንኳ ነው የሚያሻግሩት ታንኳ ውስጥ ገብተን ምን ይላቸዋል ሰዎችን ጨፍሩ ይላቸዋል ዝፈኑ ለምን አዞ አይደለም ይባላል እንትን ከኮረኮራ አዞ ድምጽ አይወድም ጫጫታ አይወድም ጫጫታ ካለ ሊያድን አይችልም ሲያድን ጠልቆ ውስጡን ሄዶ አንተ ባለህበት ነው ብቅ የሚለው በጭራው ተንጭፎ ይወጣል ስለዚህ ይሄንን ማድረግ የሚችለው ጸጥታ ያለ እንደሆነ ጫጫታ ካለ አይመቸው የሚማታበታል በሳውንድ ነው እንትን ናቪጌት የሚያደርገው እና ይሄንን ሰማያችሁ ጨፍሩ ይላቸዋል እንደሱ ያደርጉና አዞን ይናቸዋል ምግራና ቀኛሉ እዚህ ቆጭ ምንም ያደርጉት አረጋቸው እና ከብት ይከፈላል እንደዚህ ሲያደርጉ ሲያሻግሩ ከብት ይከፈላል so ምን ይሆናል ውሃ ወዳጅ ህዝብ ወንዙ ላይ ሰፍሯል ውሃ ጠላ የሚጠላ ህዝብ ደግሞ ከብት ያረባል እርሻ ያርሳል ክርስቲያኑም ሌላውም ህዝብ ኦሮሞም አማራም ሁሉም ይሄ ውሃ ችግር አለባቸው የውሃ ጥላቻ አለባቸው አኳፎቢክ ህዝቦች ነው የምላቸው እኔ አኳፎቢክ ናቸው ይሄም የኩሽ ንጉስም ያልኳቸው ልክ የተናገረው ልክ እሷው ነች የውሃ ጥላቻ ነው አነጋገሩ ፍራቻ አለ ታከብረዋለህ ቦረንቲቻ አለበት ውስጡ ይልሃል ቦረንቲቻ ወስደሃል ይልሃል ወይ ደግሞ ውሃ በላ ይላሉ አማራ ውሃ በላ ማለት ምንድነው ውሃ ይበላ ይበላው ሌላ ነገር ነው አዞ ነው anyway መማር የቻልኩት በዚህ ባንድ ጉዞ ያደረኩት is to what extent ምን ያክል እንቅፋት ነበረ ትላልቁ ወንዝ ያየው እንደሆነ የኦሮሞ እንቅስቃሴ ከቦረና ተነስተው የት ነው ሄዱት ሸዋ ሄዱ ከሸዋስ ወለጋ ከወለጋስ ጎቤ ዋይ ለምን ነው እንዲስተው ተዛሮ ሄዱ ኦሞ አለ በማከላቸው ስለዚህ ዞረው ተመልሰው ወደ ኦሞ እንዲ other side ኦሞ ሰፈሩ የጊቤ ኪንግደምስ አዮ ስለዚህ ወንዝ ውሃ ራሱ ችግር ይፈጥራል የውሃ ፕሮዳክትስ በሙሉ ውሃ ያፈራው ሰው አይበላው አሳ ኤርትራ የኢትዮጵያ ችግር አሁን ይሄ ነው ውሃ በእጃቸው እንትን አሳ በእጃቸው ያለ አይበሉትም በስንት መከራው አሳ መብላት በብላት ይላሉ በአማርኛ አይደለም ብዙ ጭንቀት አለበት መብላቱም ስለዚህ ምን መውጣ ዶሮ መብላት አይሻልም ወይ ይጋጥቅ ስለዚህ ብዙ ነገር አለ መማር የምንችለው ባንድ ጉዞ ይሄን ያክል መማር ቻልኩ አይደለም ስለዚህ ወጣቶቹ they have to have an open mind and they have to say explorers መሆን አለባቸው they have to go open up fields of knowledge ያልተመረመረ fields የመመርኬት እንደሆነ you'll find that there is more and more to learn but at all the times ማዳመጥ መቻል አለብህ ልብህም አንጎልህም ክፍት መሆን አለበት you have to be able to absorb what there and you have to respect it respect ካላደረከው በንቀት ከገባህ you'll never understand anything ባክስተር ችግሩ አንድ ትልቁ ችግር ይሄ ነው ይንቃቻል ወሮች ከልክ ያለፈ ንቀት አለበት እና ምንም አልተማረም በሁለተኛው ሁለት ዓመት አሳለፈ እዚያ የጻፋቸው የሆነ ሁሉ ሱፐርፊሻል የሆኑ ጽሁፎች ናቸው ቁም ነገር ያለው ነገር የለም ግን የኔ ፖዚቲቭ
ምርምር ስታደርግ ፖዚቲቭ ምርምር ምን ያደርጋል በር እየከፈተ ነው የሚሄደው ኔጋቲቭ ምርምርስ ምን ያደርጋል ኦሮሞ have no political organization have no military organization ብሎ ተነሳ suppose he succeeded in that suppose he succeeded what would happen dead end street ነው ከዚያ ወዲያ የምትመረምረው ነገር የለም don't lead anywhere አይደለም negative thesis positive thesis በር እየከፈተ ነው የሚሄደው ሁልጊዜ ጨንፈር ያወጣ it's endless እንዳልኳችሁ ነው in all fields of knowledge you can go in and find things that are important to learn about that will help you to understand the survival strategies that people are using very important survival strategy እውቀት is a means of survival and lack of knowledge is death ወሎ ያለቀበት ምክንያት ምንድነው ወሎ ድርቅ ያውቃል አጋጥማቸው ያውቃል ስለዚህ የድርቅ ምግብ አያውቁም በእጃቸው ነው ያለው ግን አያውቁትም ስለዚህ they can't find it if you send ቦረና ብትልከው እዚያ ወሎ ያሉበት he could feed an army with what is under their feet and roots ስር የዛፍ ስር ስንትና ስንታል በእጃቸው ያለ ምግብ መሆኑን አያውቁትም so knowledge is endless it is endless it has branches that goes on and on in all directions that's what you have to know እኔ ደግሞ አንድም ብራንች አግኝቼ ሳልመረምር አላልፋትም የት እንደምትወስደኝ አላውቅም but like this ይሄ ወደዚህ ያመራል ብዬ ምንም አቋም አስቤ አላውቅም ግን ይሄ ጥልቅ ዕውቀት መሆኑን ስላወቅኩና በአክብሮት ስለተመራመርኩ ለሱ ይሄን ይዘው ይሄንን ትርጉሙ የዚህ መፍታት የሞተ አርኪኦሎጂካል ሳይት ነበር ይሄ ትርጉሙ እንደሆነ የማይታወቅ የተረጎሙት እነሱ ናቸው ምን ይዘው ባህልን ይዘው ነው የተረጎሙት for the first time in the history of Africa ትልቅ ነገር ነው ማለተኛ እዚህ ዕውቀት ሰፊ ነው it doesn't matter what your field is ማንም ፊልድ ቢሆን ባለህበት ፊልድ በዚያ ባህላዊ ምርምር ማድረግ ትችላለህ ስታደርግ ደግሞ ብዙ ነገር ልታገኝ ትችላለህ ፕሮፌሰር አስመሮም ለገሰ ሀዩ ከኛ ይሄንን ቃለ መጠይቅ ከጋዲስ ሰርጓ ቴሌቪዥን ፕሮግራም ጋር ለማድረግ ፈቃደኛ ሆኖ ተገኝተው ይሄንን የመሰለ ቃለ መጠይቅ ከኛ ጋር ስላደረጉ እጅግ አድርገን እናመሰግኖታለን በኦሮሞ ህዝብ የገዳ ስርዓት ላይ ላለፉት በርካታ አመታት ያደረጉትና አሁንም ያደረጉት ላሉት ተከታታይ ጥናቶች ያለንን ክብረትና አድናቆት ለመግለጽ እንወዳለን ለረጅም እድሜ ጤናና ስኬትን እመኝሎታለሁ አመሰግኖታለሁ አመሰግናለሁ daawwattoota keenya kabajamoo fi jaalatamoo sagantaa gaaddisa dhugaa har'aatiin gaaffii deebii keessummaa keenyarraa Profeesar Asmaroom Laggasaa waliin taasisne kan afaan Amaaraatiin taasisne kanumaan xumurree jirra nu hordofuu keessaniif hedduu isin galateeffanna fayyaa nagaatti Durra Yo Naga olin Oltat Rogosi man Rogosi michilleet Manakam Mado Finchano Ilma harmuufat Ate ho Marre Jalleen gosti agantu manaan boltu Finchani ilma harmuufati walii gandaa kaayaa faroonaa caqas addee waariitti ol argina Ayyee
anjetu lawe lawe kenisi wala kesa lawe